የነብዩላህ ሁድ አለይሂ ሰላም ቀብር የሚገኘው የት ነው? ወላሂ እሺ ችግር የለም በለው። ሐድረሞት። በስድስተኛው ሂጅራ የተደረገው ስምምነት የምን ስምምነት ይባላል? የሁደይቢያ። ለመጀመሪያ ጊዜ ሰዎችን ሐጅ እንዲያደርጉ የተጣራው ማን ነው? ረሱል ነው። ነብዩላህ ኢብራሂም። ለመጀመሪያ ጊዜ በሰፋና በመርዋ የሮጠችዋ ሴት ማን ትባላለች? ሀጀር። ሀጀር ኢስማኤል እናት። ማሻአላህ። 5 ወቅት ሰላት ከመደንገጉ በፊት ሰሃቦች ከረሱላህ ሰለላሁ ዐለይሂ ወሰለም ጋር በምን ወቅቶች ነበር ይሰግዱ የነበሩት? በምን ወቅቶች? ያው ፀሐይ ስትገባ ጠዋትና ማታ ነበር ይሰግዱ የነበሩት። ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲገቡ ቀድሞ ያስተናገዳቸው ማን ነው? አቡ ሱፊያን አለ በለው። አቡ አዩብ አልአንሳሪ። የቁርአን 1/4 የምትባለው ሱራ ምንድነች? 1/4 ቁል አዑዙ ቢረቢ ናስ በለው። ቁል አዑዙ ቢረቢል ፈለቅ በለው። ፈለቅ ካፊሩን ቁል ያ አዩሀል ካፊሩን ሱረቱል ካፊሩን። ከሐማም ስንወጣ የሚባለው ዚክር ምንድነው? ጉፍራነከ ሶስቴ። በህልማቸው ልጃቸውን ሲሰዉ ያዩት ነብይ ማን ናቸው? ነብዩላህ ኢብራሂም ናቸው። የቂያማ ቀን በአንድ ጎኑ ተጣሞ የሚቀሰቀሰው ምን አይነት ሰው ነው? ምን የሰራ ሰው? ፍትሃዊ ያልሆነ በሁለት ሚስቶቹ መካከል ሁለት ሚስት አግብቶ ፍትሃዊ ካልሆነ